ሰላም ተመልካቾቼ ቤተልሔም ነኝ ከአጭር የእረፍት ጊዜ በኋላ እንደተመለስኩ ይታወቃል የተለያዩ እንግዶችን በዚህ ጋብዝላችኋለሁ የኢትዮጵያን ፖለቲካ ኢኮኖሚ ጉዳይ ማህበራዊ ጉዳይ እንደዚሁ ያነሳን እየተነጋገርን እንቆያለን እንግዳይ የሚታወሰው ሲታወስ የሪዮ ኦሎምፒክን አስታኮ ነው በዚህ በሪዮ ኦሎምፒክ ጊዜ ላይ እሱ አሸናፊ ሆኖ በተሳተፈበት ማለት ነው እጆቹን በማጣመር በሰዓቱ የነበረውን የግፍ ስርዓት ወይም በሰዓቱ የነበረውን መንግስት የተቃወመ ወጣት አትሌት ነው በተለያየ ሁኔታ ወዛጋቢ ነገሮች በርሱ ላይ ይነሳሉ ይሄን በተመለከተ ቃል ምልልስ አድርጌለታለሁ እንድትከታተሉ ጋብዛለሁ አብራችሁን ቆዩ እንኳን ደህና መጣ ፈይሳ አትሌት ያው አንተ ስለማይባል አንተ እያልኩ እቀጥላለሁ እንደምን ነህ አለው ደህና ነሽ ከጥቂት ጊዜ በፊት ሳገኝ የሰውነት አቋም ትንሽ ገዘፍ ያለ መስሎኝ ነበር ወፍራል ኪሎ ጨምራል በጣም ለምንድን ነው ስፖርት አቆምኩት ተውከው አዎ ምክንያት አልነበረኝ ያው ግሬን በጣም አሞኝ ነበር በዛ ምክንያት ብዙ ጊዜ ወደ 3 አመት አካባቢ ከሩጫ ራኩ አሁን ግሬስ ሲሻለኝ ደግሞ ኪሎዬ በጣም ጨመረ እና እኔም ትንሽ ከዛ ወደ ሌላ ስራ ነው የዞርኩት ማለት ምንድነው እየሰራ ያለው ግልጽ ታረጋለህ አሁን አይ ግልጽ አላረግም ገና ነው ትንሽ ቆያለሁ ከልምምድ ውጪ ሌሎች ስፖርታዊ እንቅስቃሴዎችን አታደርግም ብዙም አልተመቸኝም ትንሽ አንዳንድ ጊዜ ጂም ሰራ ነበር ዋናና ጂም ከዛ አሁን ብዙ ሙሉ በሙሉ ወደዛ መለሳለሁ ነው ግምቱ እንጂ ብዙ አላረኩም 3 አመት ከዛ ካሜራ ከመጣ ወዲህ ማለት ነው መልካም እንግዲህ ወደ ሀገር እንደገባህ አግኝቼ ነበር ለቃለ ምልልስ ተገናኝተን ነበር ያን ጊዜ በሪዮ ኦሎምፒክ ላይ ነው አንተ ሁሉ ጊዜ አንተ ነገር ሲነሳ ከታሪክ የሚነሳው ወይም ብዙ ኢትዮጵያውያን ጋር የተዋወቀው በሪዮ ኦሎምፒክ እጅን በማጣመር የነበረውን በጊዜው የነበረውን ስርዓት የተቃወምክበትን ጊዜ ነው የሚነሳውና ያን ጊዜ እሱን አንስቼ ጠይቄ ነበር ፖለቲከኛ ነህ ወይስ አትሌት ነህ ስፖርትና ፖለቲካ ይገናኛሉ ወይ ብዬ አይ አይደለም በሳቱ ለኢትዮጵያውያን በሙሉ እየተገደሉ ስለነበረ ጭቆና ስለነበረ ድምጽና ሰምቻለሁ ብለህ ነበር ነገር ግን አሁን ባንዳንድ ፖለቲካ እንቅስቃሴዎች ላይ በንቃት አስተውላለውና ሐሳብህን ቀይረሃል ወይ እኔ የቀየርኩት ነገር የለም እኔ ፖለቲከኛ ለመሆን ከፈለኩ ወይን የሱን ትምህርት ወስጄ ወደዛ እስከሚገባ ድረስ እኔም ፖለቲካ መጀመሪያ እኔ ፈልጌ አይደለም ኦሬዲ የገባሁበት ፖለቲካ በራሱ መንገድ ቀይሮ መንገድ ሲቶ ወደኔ ገባ ወደ ስፖርተኛ መጣ እንጂ የፖለቲከኛም ወንጄ ማስቤ ማላቂ ሜቢ ከፈለኩኝ ወደፊት ሊገባበት የሚችል ይሆናል እንጂ እኔ ፖለቲከኛ አይደለም እስካሁን ድረስ ማለት ነው አዎ ያልኩት ፖለቲካ ይሁን አንተ ፖለቲከኛ ነህ ሳይሆን የምታረጋቸው ንግግሮች ጽሁፎች ፖለቲካውን አልተውከውም እና እዛው ላይ አገኛለሁ ብዙ ጊዜ ጽሁፎችንም ሳይ ንግግሮችንም ስረዳና ምንድነው ነገሩ ወይ ለምን አትገባበትም ወይ ለምን አትተውም አይሶ አንዳንድ ነገሮች ኦሬዲ የሆነ አሁን የመጣ ለውጥ እኔም ትንሽ ሚና ነበረኝ አሁን ደግሞ ብዙ ሰዎች ለማበላሸት ስለሚጥሩ እኔ ደግሞ እኔም ከውስጥ ስላለኝ ማለት ነው እንትኑ የመጣ ለውጥ ማለት ነው ዝም ብሎ ማንገደኛ ለማበላሸት ስለሚሄድ ተናድጄ አንዳንድ ጊዜ ገባበታለሁ አንዳንድ ነገሮችን ጽፋለሁ በዚህ ነገር ነው ማለት ነው አንዳንድ የሚታይ ጽሁፎችን ያየሽው ከዚህ በፊት እንደዚህ ነገሮች ሲመጣ አንዳንድ ነገሮች ሲበላሽ ያናደኛል የሆነ እንትን አታክልት ከተከሹ የግድ ውሃ ያስፈልጋል ብዙ እንክብካቤ ያስፈልጋል መኮትኮት ያስፈልጋል አንቺ ፈልገሽ አንድ አታክልት
ለየሆነ ነገር ነው ያሰብሽው ስትተኪ አንድ ሰው ደግሞ መጥቶ አታክልቱን ስረግጥ ያማል እንደዛ አይነት ሲሆን ያናደኛል እንጂ እኔ ፖለቲከኛ ወይም ደግሞ እኔ ነገር ወደ ፖለቲካ ቀይራለሁ ብዬ አይደለም የምሄደው አንድ ነገሮች የሆነ ወቅታዊ ነገሮች ምናምን ሲመጣ እንደዚህ ነገር እንጂ እኔ መግባትም አልፈልግም ነበር ከፌስቡክም ከሶሻል ሚዲያም ራሴ አገላለሁ ብዬም ብዙ አስቤ ነበር እንደዚህ ነገር አንዳንድ ነገሮች ደግሞ ሲመጣ እንደዚህ ነገር እጽፋለሁ በዚህ ሐሳብን ገልጻለሁ ማለት ነው ያ ምንም የኢትዮጵያ ፖለቲካ እንግዲህ በፍጥነት እየተቀየረ የመጣበት ሁኔታ ነው ያለው አንተ ወደ አገር ከገባህበት ጊዜ አንስቶ ተናደበ የምትጽፈው የምታቃልናው ይመስላል ወይ የምታስተካክለው ይመስላል ወይ ነው ተናድጄ አይደለም ምንም የጻፍኩት እስከዛሬ ድረስ የጻፍኩበት ነገር የለም ላይ ተናድጄ ነው ቅድም ስላልከኝ ተናድጄ አንዳንድ ነገሮች አንዳንድ ሰዎች አሉ ለምሳሌ አንዳንድ ሰዎች የሆነ ሳይድ ዞም ሰዎች አሉ እኔ አሁን የማን ደጋፊ አይደለም ሰውን ለመደገፍ ሳይሆን ሪያሊቲ ደግፌ ነው የሚሄደው በዚህ ሪያሊቲ ለመጣማም የሚጥሩ ሰዎች አሉ እነሱን እንትን ኦፖዝ ማድረግ እፈልጋለሁ ማለት ነው እንደዚህ ለመጣማም ማንንም ሰው ማለት ነው እንደዚህ ነገሮች እንጂ ተናድጄ በዛን ሰዓት ያ ነገር ይሄ ለውጥ ሁላችን ብዙ ሰው ሆኖ ተሰባባበት ስንት ቄሮ ስንት ቀሬ ስንት ሽማግሌዎች እስከ 80 ከ8 አመት ጀምሮ እስከ 80 አመት ዋጋ ከፍለን ነው ያገኘነው ስለዚህ ይሄ ለማንም እንትን እንድበላሽ አልፈልግም በየትኛውም ሰው ማለት ነው ማንንም ሰው ገብቶ ፖለቲካ እንደፈለገ ህዝቡን አሳምነው ወይን አሸንፎ ወይን የፈለገው ነገር ማግኘት ይችላል በዛ በኩል ማለት ነው ግን ዝም ብሎ ከሜዳ ወይን ደግሞ ከማንገድ በሮንግ ወይ መጥቶ እንደናቀፍ አልፈልግም እኔ ማለት ነው በዚህ ምክንያት ነው የሚገባበት አንድ ጊዜ መልካም እንግዲህ አንተ እንዳልከው መንገደኞች ይሄን ለውጥ እንዲያበላሹ እንዲያደናቀፉት ችግር እንዲፈጥሩ አልፈልግም ብለሃልና ከመንገደኞች ብቻ ናቸው ያጠፉት ወይስ ለውጡም ራሱ ለዚህ ኃላፊነቱ የማን ነው የመንገደኞች ብቻ ነው ወይስ ሌላውም አካል ይጠየቅበታል ሌላ አካል እኛን ሁላችንም ጨምረን ብዙ ነገር ይከፍልንበት እኮ እንደዚህ የሚበላሽ ነገር የለም እና መደማመጥ ያስፈልጋል መመካከር ያስፈልጋል ማለት ነው ወደ በሌላው ርዕሴ ስሻገር ከታጋይ ከድምጻዊ ሃacaaluun ሁንዴሳ ጋር ወዳጅ ነህ ጓደኛ ነህ እንደውም ከጥቂት ወራት በፊት አንድ ቃል መጠየቅህን በኦሮምኛ ቋንቋ ሳይ ሃacaaluun እዛ ቦታ አይደለም የተገደለው መኪና ውስጥ አይደለም የተገደለው ሌላ ቦታ ተገድሎ ነው የመጣው ብለሃልና የት ነው የተገደለው መታቀው ነገር ማያቆ እኔ ተገደለበት የሚያቆ ነገር የለም ግን እኔ ከግምቴ እንደወሰድኩ ልክ ብዙም ሳይቆይ ነው እዛ የደረስኩት እዛ ቦታ ከመጀመሪያው ጀምሮ ክስተቱን እንዴት እንደነበር እኔ መጀመሪያ እንትኑ ሽመልስ ነው ደወለልኝ ጉዱንናል ከቤት እንዳትወጣል ምንድነው ምናምን ሲጠይቁ ሃacaaluun በሽጉጥ ተመቷል አንተ ከቤት እንዳትወጣ ምናምን ደግሞ ይሄን ሰምቼ ደግሞ እኔ ቤት የምቀመጥበት ጊዜ አይደለም ወደው ወጣው ገላና ነው ያስታወስኩት በዛን ሰዓት ለገላና ጋርም ሰነገርኩት ቦታን ነገረኝ ወደ ገላን ኮንዶሚኒየም ብሎ ነገረኝ ገላና ከዛ ወደው ነው እዛ ያደረስኩት እኔ ወደ ታች ውስጥ መግባቱ በደንብ አላውቅም እዛ አካባቢ መሆኑን ብቻ ነው ያወቅኩት ብዙ ጊዜ ነው ተመላለስኩት እዛ ከዛ ጥሩናሽ ሄደ ተባለ ጥሩናሽ ቤጂንግ ከዛ እዛ ሄር እዛ ስንሄድ ደግሞ ሌላ ለቡ ምናምን የሚባለው ስታር ነበረ
እዛም ተመልሼ ደግሞ ስመጣ እንደገና ደግሞ ሌላ ሰው ጦርናሻ ላይ እየተመላለስኩ ነበር እዛ ቦታ ላይ ማለት ነው። ከዛ ደረስኩት ጥቂት ሰዎች ናቸው እዛ የነበሩት በዛን ቀን እኔ ሲደርስ ማለት ነው ወዲያውኑ የደረስኩት። ይሄን አይደለም ብዙ አልቆየም ሲሄድ ማለት ነው። ከዛ ወደ ጳውሎስ ሄደ። ጳውሎስ ሲሄድ መኪናውን አንድ ሰው ይዞ መጣ። ይዞ ሲመጣ መኪና ምንም አንድ ነገር ደም የለም፣ ትንሽዬ በትከሻ በኩል አካባቢ፣ ከዛ ውጪ ሌላ ደም የለም። መኪና ውስጥ ቢገደል ኖሮ አይ ቲንክ ደም ይኖራል ብዬ ገምታለሁ። ከዚህ ተነስቼ ከኖር ሃacaaሉ እዛ አልተገደለኝ አልኩ። ግን መንግስት እያስታወቀ ያለው ወይም ይሄን የሚያጣራው የሚመረምረው ቡድን በዛ ቦታ ተገድሏል ብሎ እያስታወቀ ያለ ያንተ ትንሽ ተቃራኒ ስለሆነብኝ ነው የጠየቁና ተቃርኖ አይሆንብህም ወይም የምታውቀው ነገር ካለ የነገርከው ነገር አለ? ማንም ሰው ይገምታል። እኔ የጠረጠርኩት መኪና ውስጥ ደም የለም። ስለዚህ ልጁ ተስተካክሎ ነው መኪና ውስጥ ተቀመጠው እንጂ እዛ አልሞተም። ማንም ሰው ይገምታ። እኔ አሁን መኪና ሰው ደም የለም እንደ ሰው ልጅ ሰው በደም እኮ ነው የሚንቀሳቀሰው። አንድ ነገር የለም። ከዛ ተነስቼ እኔ ራሴ በዛን ቀን አላሰብኩም። አይቻለሁ ኦሬዲ አይቼ ከዛ ወዲህ እንዴት ነው ይሄ ነገር ከቆየ በኋላ ነው እንዴት ትዝ አለኝ። እኔ ራሴ ወስጄ ነበር እና እንዴት እነሱ እንዴት እንደወሰዱ አላውቅም እንጂ እኔ ውስጤ አሁን ከዛ በኋላ እዛ ቢገደል ኖሮ ደም ይኖራል እና እንደዚህ አሳምነኝም ማለት ነው። እስቲ ካላችሁ ቅርበት ከወዳጅነት ከማለፉ በፊት ከጥቂት ጊዜ በፊትም ታገኘው ስለነበረ እሱ ምን አይነት ስሜት ላይ ነበረ? ምን እየተሰማው ነበረ? አንዳንድ ሰዎች እንትን ቀጥሮ የሚያሰድቡ አለ ሃacaaሉን ሁን ብሎ የሚያሰድቡ ሰዎች አለ። ይሄን ይነግረኛል። እንደዚህ ደግሞ እንደሚፈልጉት ይነግረኛል አንዳንድ ሰዎች ማለት ነው። ስለዚህ ይሄን ማቁ ማለት ነው። ምን አይነት ቀናት ደውሎ ምናምን ብሎ እሱም ደግሞ በጣም ኢሞሽናል የሆነ ሰው ትንሽ ለማናነድ ከመከሩ በጣም እንትን ይፈጥናል ሃacaaሉ እና ይደውላሉ። እንደዚህ ተገዝተዋል፣ መንግስት አንተን ገዝተዋል ምናምን ብለው ነበር። ፌሮ በፌስ ፌሮ ቄሮ ብዙ ሰዎች ያጋሉ ዛሬ ለዛ አይነት ሰዎች ማለት ነው። እና እንደውም አንድ ሰው ሁን ብሎ እሱን የሚሰድብ ልጅ ነበር። ለመሞት ሳምንት ሲቀር ይሄንን ሰውዬ በቃ እኔ ወጥቼ ሰድባለሁ ምናምን አለኝ። እንደዛ ማን የሚታወቅ ሰው ነው? አዎ እዚህ አይደለም አሜሪካ ነው የሚኖረው። በቃ አልቻለም ከድሮ ጀምሮ በቃ እንትን ልጁ ደግሞ እንትን ታልቆ አለበት በቃ የማን እንደሆነ ይታወቃል። ይሄ ሰውዬ በቃ ሰድባለሁ ምናምን ብሎ ነገር እኔ ደግሞ ይመክረኝ ነበር እንዳጽፍ ፌስቡክ ላይ ምናምን ይለኛል። እኔን እየመከርከኝ አይደለም ይሄ ሰውዬ እንደዚህ አንተ ወጥተህ ብትሰድበው ለሱ ትልቅ ሞራል ይሆናል ብዬ እኔን እየከለከልኩት ማለት ነው። እና ይሄ ነገር አውቃለሁ ብዙ ሰዎች መንገድ ላይ እንደሚሰድቡት ከኛ ማለት ነው ከኛ ሰዎች እንደሚሰድቡት ነገረኛል። እኔ እነሱም ይግደሉ ሌላም ይግደል አላውቅም። እኔ ደግሞ የሚጠረጥረው አንድ ድመት ሁለት ድመት ቢኖር ቤት ውስጥ ጥቁርና ነጭ ሁሌ ጥቁሩ ቤት ውስጥ የሚሰርቅ ከሆነ ጥቁር ድመት ማለት ነው ሁሉ ጊዜ ማለት እንደ አጋጣሚ ነጩ ከሰረቀ ዛሬ ሲሰርቅ ካልተገኘ ሰው እኔ ወዴት ይወስዳለሁ? ጥቁሩ ነው ይበላ፣ ጥቁሩ ነው ይወሰደው፣ ጥቁሩ ነው ያበላሽው ብዬ ነው የሚገምተው።
ስለዚህ እሱ ምንግረኝ ነበሩ ማለት ነው የሆነ ሰዎች ጥቁር ድመቶች ነበሩ ማለት ነው እኔ እነሱን የጠርጠርኩ በራሴ ሁሌም የሚዝቱበት እነሱ ናቸው ባይገሉትም እኔ እንደዛ ነው የወሰደው በራሴ እንግዲህ አንተም ከዛ በኋላ በጣም አግሬሲቭ ነበርክ ከአጫሉ ልፈትም በኋላ በፌስቡክ ላይ እንዳልኩ አንዳንድ ነገሮችን አለው እንደውም አጫሉም አይ አታርግ እንደዚህ አትበል አትጻፍ አለኝ ብለሃልና እነዚህ ምጽፋቸው ነገሮች በማህበረሰብ ውስጥ እንደ ማህበረሰብ ካለው ሁኔታ ካላችሁበት መቀራረብ አንድነትን የሚያናጋ መስሎ አይታየም ወይ አንድነቱን አያበላሽም ወይ እነዛ ሰዎች እኔ ከነሱ ጋር ቢከራከር እኔ አሸንፋቸዋለሁ ለምን እኔ እውነት ስለነበረኝ ማለት እኔ እውነት ስላለኝ እነሱ ዝም ብሎ ነው የሚጠመዝዙት ይሄን ደግሞ ይሄ ሰውዬ የግድ ፖዝ ማድረግ አለብኝ ግድም እንዳልኩሽ የኔ አታክልት ላይ እየረገጡ ስለወደ እነዚህ ሰዎች አታክልትን ያድናሉ እና ደግሞ እንደዚህ ብዙ ነገር እስከሚበላሽ ድረስ ለጊዜ ነው እንጂ በኋላ አሸንፋቸዋለሁ እኔ ትመጣለች ትቆያለች እንጂ እውነታ ትመጣለች አንድ ቀን ሲመጣ እኔ ይቅርታ እንደሚጠይቁኝ ያውቃለሁ ዛሬ ብሰደብ ይሻላል ብሰድቡ ይሻላል ብዙ ነገር ተበላሽቶ ወደ ድሮ ከምንመለስ እኔ እንደፈለክ ቀለል አድርጎ ወይም ደግሞ ተዋርጄ መኖር ይሻለኛል ዛሬ ለምን በልጅነቴ ሮጬ ሳንቲምም የሆነ ነገር ያገኘሁት እኔ እንደሌላ በዚህ ምክንያት አልገዛም ራሴ እኖራለሁ ራሴ መንገድ ሄዳለሁ የመሰለኝ ነገር እናገራለሁ ማለት አሁን እኛን የሚሰድቡ አጥፍተን አይደለም እኛን የሚሰድቡ ለምንድን ነው በእኛ በኩል እኛን የምንፈልገው ነገር ለምን አታረጉም ነው እኔ ደግሞ እንደነሱ ተላላኪ አይደለም አንተ ሰዎችን እንደነሱ ተላላኪ አይደለም እኔ አላላከም ብለሃል ግን ደግሞ ለውጥ የሚባለው አንተ ደግሞ አታክልት ብለህ የገለጽከውን ሲረገጥ ዝም ብያለሁ ያልከውን ብዙዎች ደግሞ ለውጥ ብለው የሚጠሩትን ይሄን እጠብቃለሁ ብለህ ስትል ሌላው ሰው ደግሞ አይ ተላላኪ ነህ እኮ ተላላኪ ስለሆንክ ነው አትክልቱን የምትጠብቀው ሲልህ ምን አይነት ምላሽ አለ አይደለም ግልጽ ነው አይደል አይደለም እንደዛ አይደለም አታክልቱ ሲተከል አብሬ ነው ተከልኩት ሰው የተከለ እየጠበቁ አይደለም በራሴ የተከልኩ እኮ ነው የትግል ገባሁበት ለልጆች ነበር ሁሉም ፋሚሊ ነበሩ አባትና እናት ወንድሞቼ እህቶቼ ነበሩ እነዚህ ለነዛ ሰዎች ሰጥቼ እኮ ነው የሄድኩት በዛን ሰዓት ያለቀሱ ማለት ነው ስለዚህ እኔ ነበረኝ በራሴ ነው የተከልኩት ተላላኪ ሆኜ አይደለም እንግዲህ እዚህ ድረስ መተ ለቃለ መጠይቅ ፈቃደኛ ሆነ ፕሮግራም እንድንሰራ ጥሬን አክብረህ ስለመጣ በጣም አድርጌ አመሰግናለሁ መልካም እድል እንዲገጥም እመኝልሃለሁ መልካም ጊዜ በጣም አመሰግናለሁ Thanks so much እሺ ተመልካቾች ከአትሌት ፌይሳሌ ሊሳ ጋር የነበረኝ ቆይታ ይሄን ይመስል ነበር ሳምንት በሌላ ፕሮግራም በሌላ እንግዳ እንገናኛለን እስከ ሳምንት ጤና ይስጥልኝ